የኔ ቅምጥል ቅምጥል ቅምጥልጥልጥልጥል ብሩኬ የሀይሚትዬ ንጉስ ሀይሚትዬ ቅምጥ ባይ ዘ ዌይ ኤኒዌይ ኤፍቢ ላይ ነው የማየው። እኔ ቆይቻለሁ ካየሁ ሪሊዮን ነው። ከዛም በኋላ ወደ ቲክቶክ ገባሁ አጣሁ። ኢንስታግራም ላይ ስገባ ደግሞ ለብሩኬ ሜንሽን የተደረገለት ነው። መጥቼ ደግሞ ተመልሼ ኤፍቢ ላይ ስመጣ ብሩኬ ደግሞ አሁን ለቀቀ ማለት ነው። እስቲ ቆይ ያው ሚዲያው ላይ ስክርክር ስላለ አንዱ ቤት ገባለሁ፣ አንዱ ቤት እወጣለሁ። ለዛ ነው። ኤኒዌይ ቅምጥሌ የሚዲያዋ መምህር፣ የሚዲያዋ ቲቸርስ፣ አንደበተ ጣፋጭ፣ የኛ ስዊት፣ የኛ ላቭሊ፣ የኛ አንደኛ፣ የኛ ቀብራራ፣ የቀብራራው ሚስት አምሮባታል። ደስ የሚል የሀገር ልብስ ከምር ማሻአላ ተባረካላ። የባህል ነው ሳ የትግራይ አይዶን ነው እና ሁሉ እንዳማረባት ነው። ሀይሚትዬ እንደውም ከነጩ ምናምን እንደዚህ መልበሷ አም ቨሪ ሃፒ። ለየት አድርጓታል። ለየት የኔ ቅምጥል ማለት ነው። ወይኔ የሀይሚትዬ ሰርግ ለታማ ስፒል ጫማ እንገዛለን። እግርግራችንን ብቻ ነው የምናሳየው። ጫማሽን አየንልሽ በቃ እንድትሉኝ ማለት ነው። ከዛ ለምን ትዘቀዝቁናላችሁ? እኛ በነቃብ እንኳን አንወጣም እኮ በቃ አንድ ቀን ወንድ ብርቆች የነሱ መድኃኒት አይደለም የነሱ መድኃኒት። በዳቧቸው እየፈረድኩ ነው። እነሱማ ይገሉኛል ያገኙኝ ቀን። ሶዛት ኤኒዌይ የሰርጋቸው ቀን ኢንሻአላህ እና አዲስ አመት ደስ የሚለው ሀይሚና ብሩኬ እንደዚህ በቃ ባህል ላይ ሞርዘን እንደዚህ ድራማቸውን አቁመው እንዲህ ሲመጡ ደስ ይላል ሰውዶቼ። እና እንግዲህ ደስ ብሎኛል። አይ አም ቬሪ ሃፒ ልላችሁ ነው። ቅምጥሌ እንወድሻለን፣ እናከብርሻለን። የኛ ልዩ የሚዲያ መምህር ማለት ነው። አይ ላቭ ዩ ሶ ማች። ወይኔ በቀኑ እንቅልፌ መጣ። ሶዛት ኤኒዌይ ለማንኛውም እወዳችኋለሁ። እሺ ጨረቃ ፋሚሊዎች ደግሞ በሳቅ ሞታችሁ። አንዳንድ ደግሞ የሚሰድበኝም አለ። ወላሂ ባለጌ ምናምን ብሎ ይሰድቡኛል እንዴ። ምን አልኩ እኔ እንዳ የሰው ባል አታፍቅሩ ብዬ ነው የተናገርኩት። እና ኮሜንታችሁ ደስ ነው ያለኝ። ሳቁልኝ መዳም ቅሞች የኔ ስዊቶች ማለት ነው። አለሁላችሁ በስሱ እንግዲህ ወደዛ ቤት ሚዲያው ጨረቃ ሆኗል። ጨረቃ ሆኗል ሚዲያው እንግዲህ አዲስ አክባር እንደምታዩት ነው ሚዲያ ላይ። እና ረጅም እድሜ ለእናቶቻችን ወዶች። በዚህ አጋጣሚ እኛ ስደት ላይ ስንኖር ለእናታችን በጣም ፎከስ እናድርግ። እናት ካመለጠች መቼም አትገኝም ማለት ነው። እየሰማችሁ ነው ሚዲያ ላይ እናታችሁን ስደት ላይ ሆና ቢቻላችሁ እንኳን ቡና እንዳታፈላ ቀብረር አድርጓት ማለት ነው። ከምር እና አላህ የእናቶቻችንን እድሜ ያርዝምልን ማለት ነው። ለእናቶቻችን ትልቅ ቦታ ይኖረን። ከባላችን፣ ከልጃችን፣ ከራሳችን በላይ ለእናታችን ቢግ ሪስፔክት ይኑረን። እናታችንን ባለን ነገር ሰፖርት ማድረግ አለብን። ኦኬ ውዶቼ ማለት ነው። እና አላህ ይጠብቃቸው ማለት ነው። እና ይሄን ካልኳችሁ ይበቃኛል። የሚዲያ ላይ ዞር ዞር እያለን እናታችንን በሚለው ያሰማላችሁ። ለማንኛውም ሀይሚቴና ብሩኬ እንደዚህ ፏፈሽ ብለው መተውልናል። ጸጉሯን ስትሉ እሷም ተሰርታለች። የኔ እናት ገና 3 ቀን 4 ቀን ሳይሞላው አዲሷን ዊግ ማለት ነው። እና እንግዲህ አምሮባታል። የኛ ልዩ የኛ ከረሜላ ሀይሚቴ ሁሌም ነው የምንወድሽ። አንቺ የነካ ዱቄት ነው ማድረግልሽ። ዱቄት ማለት ነው እንደዚህ ፓውደርስ ኦር ጠይን እንደዚሁም ባሏን የነካ ሰው እንደ ሀይሚዬና ብሩኬ እኮ ፍቅር ሲሆኑ እኔም ለብሩክም አግዛለሁ። ብሩክንም ባሏን የሚነካ በአፍንጫ ነው መዘቀዝቀው ማለት ነው። እና እንግዲህ ይሄን ይመስላል። ሁሌም ወዳችኋለሁ። አይ ላቭ ዩ ሶ ማች። ባይ ባይ። እኛም እንወጣ ነው።